አንዳንዱ ፖለቲከኞች ሃይማኖቱ ኦርቶዶክስ ከሆነ በሱ ዘመን በኢትዮጵያ ምድር ከኦርቶዶክስ ውጪ እንዳይኖር የሚፈልጉ ፖለቲከኞች አሉ። አንዳንዱ ደግሞ ሙስሊም ፖለቲከኞች ከሙስሊሞች ውጪ በእኛ ሀገር እንዳይኖሩ የሚፈልጉ አሉ። ምሳሌ መውሰድ ይቻላል። እነ ጅዋር መሐመድ አይነት ማለት ነው። ጅዋር ጠቅላይ ሚኒስትር ሆኖ ሀገራችን ውስጥ ቢመረጥ በእርግጠኝነት ለሀገራችን ምን አይነት ጦዝ እንደሚያመጣ ማንም መገመት አያቅትም። ጅዋር ኦሮሞ ነው። አዎ ትክክል ነው። ማንም የማይከር ነገር ነው። ነገር ግን ኢርደሎ ሼሪያ ኮርት የኛ ሀገር መምራት አይቻልም። ከባድ ነው። ምክንያቱም የኛ ሀገር የብሔር ብሔረሰቦች ምድር ናት። ብዙ ብሔር ብሔረሰብ የሚኖሩበት ሀገር ናት። ያ የሚመጣ ገዢ መንግስት ያ ሀቃፊ ካልሆነ የተቻችሎ አብሮነት በአንድነት መምራት ካልቻለ ልክ ምዕራብ አፍሪካ ላይ የምናየው ጦርነት ያ ነገር ነው የኛ ሀገር የሚገጥማት ማለት ነው። ስለዚህ የኛ ሀገር ፖለቲከኞች ትክክለኛ እውነት ነው እውነት ለመናገር ማለት ነው። እኔ ፖለቲከኛ ነው ብሎ በየፊና እኮ በሚዲያ እኮ ይናገራል። እርግጥ ልክ ነህ፣ ግን ትክክለኛ ፖለቲከኛ ትክክለኛ ቀንደኛ ፖለቲከኛ ነው የሚባሉ ነፍሴ ይማርና እና ፕሮፌሰር በየነ ጴጥሮስ መጠቀስ ይቻላል። እኔ ከልጅነቴ ጀምሬ የማይረሳ አንድ ግዙፍ የሆነው ትክክለኛ ፖለቲከኞች ናችሁ። ከዛ በዘለለ ግን ከዛ ወደዛ ያለው እነ መረራ ጉዲናን ብንወስድም ያው መረራ ጉዲና ምሁር ነው፣ ፖለቲከኛ ነው፣ ብዙ አመታት የታገለ ጀግና ነው። ነገር ግን የተከተሉ መንገዶች ግን ለእያንዳንዱ ከነሱ በኋላ የኛ የተወለድን ሰዎች እንኳን ኮሜንት ሲሰጥ መቀበል የማይችሉ ሰዎች ናቸው። ምክንያቱም እንደ ጎበዝ አለቃ ራሳቸው የሚያምኑ ሰዎች ናቸው። ጎበዝ አለቃ ደግሞ ምንድነው? አንደኛ ጥፋት አያምንም። ጎበዝ አለቃ ማለት ነው ሁሌ እሱ ብቻ አዋቂ፣ ሁሌ እሱ ብቻ ታዋቂ፣ ሁሌ ጊዜ እሱ ብቻ አስፈጻሚ፣ ህግ አውጪ፣ ከሱ ውጪ ምድር ላይ ማንም የለም። እንደዚህ አይነት ፖለቲካ እኮ የለም በዲሞክራሲ ምድር ላይ። ይሄ እንደዚህ አያስክድም ጭራሽ በምንም ታምር ማለት ነው። ይሄ አመንክም አላመንክም ይከራከራል የምትሉ ሰውን በዚህ ብቅ ማለት ይችላል ማለት ነው። በዚህ ዌብሳይት ማምጣት ይቻላል በእርግጠኝነት የምነግርህ እኔ ብዙ ጊዜ ስለጠቀስኩ ማለት ነው። አውቃለሁ ሳይሆን ብዙ ጊዜ ስላየ ነው። እያንዳንዱ ባለብንበት ዘመናት ሁሉ ብዙ መስመሮች